የትከሸቤ ግዝ ምን ጊዜም መሶቢ ሁሉ ጊዜ ይይዝ በቆሎ ያልሆነ መሶብ ሆኖ ተለይባይ ጋሪ ግልጽ ነው። ያዎችን በደንብ ኤክስቴንድ ማድረግ አንዱ ፓርት ወራቤ ፋርም ነበረ። ያን ፋርም ወስደን ወደ ያን ተሞክሮ እዚህም ጭምራ ተፋነበት ሁኔታ ነው ያለው። ይሄ እንግዲህ ጅምር ስራ ነው፣ በቂ ነው ማለት አይደለም። በእያንዳንዱ ቀበሌ በእያንዳንዱ ቀጠና ቢያንስ በሬቶ አንዳንድ ደረሳል። ያ ደግሞ እየሰፋ አንዱን እያየ እያሰፋ ይላል። የገጠር ብልጽግና ማረጋገጫ አንዱ ይሄ ነው። የተሻሻለ የእንስሳት ዝርያ ያስፈልጋል። አሁን ባለው ሁኔታ የቀንድ ከብት እንግዲህ ኢትዮጵያ በአፍሪካ አንደኛ ናት በቀንድ ከብት፣ ግን ቁጥር ብቻ ነው፣ ቀንድ ብቻ ነው። እነዚህ እካቤ ምግብ ያስፈልጋል። እንደ ህፃን ልጅ ትንከባከባቸው ይገባል። እንደ ህፃን ልጅ ማለት ነው። በዚህ ልክ ከሆነ ውጤታማ እንሆናለን። ኤክስቴንሽኑም ይሰፋል። አንዱ እያየ እያሰፋ ይሄዳል። በዚህ ሂደት ከሄድ ወረዳውን ምቹ ፖቴንሻልም አለ። በነገራችን ላይ እንደ ወረዳ ምቹ ፖቴንሻል አለ። በዚህ ዙር እኛ በልዩነት ያደረግነው እንቅስቃሴ ምንድን ነው? አንደኛ አርሶ አደሩ ራሱ እንዲወስን ትራንስፖርቱን ፋሲሊቴሽን በራሳችን አሟልተን ራሱ ሄዶ አይቶ እንዲገዛ የሀሳብ ለውጥ ሊያመጣ ይችላል፣ ሊያሻሽል ይችላል። ያን ታሳቢ በማድረግ ከፍተኛ ድጋፍ እያደረግንበት ነው። ለዚህ ሁሉ ስኬት እንቅስቃሴ ስታደርጉ የነበራችሁ የወረዳ አመራሮች፣ የቀበሌ አመራሮች እንዲሁም ነቅታችሁ ትሎ የገባችሁ አርሶ አደሮች፣ በተለይ ሞዴል አርሶ አደሮች ከፍተኛ የሆነ ወረዳዊ ምስጋና አለን። ይሄ ጅምር ስራ ነው፣ መስፋት አለበት፣ በጣም መስፋት አለበት። ሌማት አንዱ ፓርት ነው። የገጠር ብልጽግና ሲባል ጓሮ ላይ ንብ ያስፈልጋል። ማር ከቤት ሊጠፋ አይገባም። ወተት ህፃናት ወተት ሊያጡ አይገባም። አትክልት ከጓሮ ቢያንስ በትንሹ እነዚህ ነገሮች ስናሟላ የምንለው ሌማት መሶባችን ሙሉ ይሆናል ማለት ነው። ሙሉ ይሆናል። ደግሞ ማይቻል አይደለም፣ በነገራችን ላይ የሚቻል ነው። ይሄው አሁን ሰርታችሁ አሳይታችሁናል። በዚህ 6 ወር እርግዝና ያላቸው ላሞች አሉ። አሁን እንደገና ኮርማ የሚፈልጉ ላሞች አሉ። ውጤቱን እያየን የምንሄደውና ይህን ተሞክሮ ሁሉም አርሶ አደር ማስፋት ያስፈልገዋል ማለት ነው። በአንድ ዘርፍ ብቻ አይደለም፣ ሙሉ መሆን አለበት። በዚህ ልክ ከሆነ አሁን እዚህ እንቅስቃሴ 2 ሚሊዮን ብር አሁን ይሄ በራሱ ፕሮጀክት ነው። ሂሳቡን ይሰራሩ ነበር ቅድም ተጠራቅሞ አሁን ይሄ ፕሮጀክት የ2 ሚሊዮን ብር ፕሮጀክት ነው። አንድ ፕሮጀክት ነው ማለት ነው። ከብዙ አንዱ ይወጣጣ በ2 ሚሊዮን ብር እነዚህ የተሻሻሉ የእንስሳ ወይም ደመላም ዝርያዎች ይሄ አሁን በቀጠና ደረጃ ስንከፋፍለው ቢያንስ በልማት ቡድን ሲሆን በቀጠና አንዳንድ ነው ሊደርስ የሚችለው። በወረዳ ደረጃ ስናስበው አንዱን እየሳበ መሄድ አለበት። በዚህ ዙር የአርሶ አደሮቹ ነሻጣቸውም ተለይቶብኛል። በጣም ደስ የሚል ነሻጣ የነበራቸው። ለዚህ ማመስገን እፈልጋለሁ። አሁን መግዛቱ ብቻ አይደለም፣ እንክብካቤ ያስፈልጋል። በአንድ ላም በነገራችን ላይ እንደ ሰው 20 ሊትር የምትታለብ በቀን 20 ሊትር የምትታለብ ላም ትኖራለች። 10 ሊትር እንዳያያዙ ማለት ነው። 10 ሊትር 25 ሊትር የምትታለብ ትወስዳለች። ግን ምርታችንን ማስላት ነው። ምርታችንን አሁን ይቺ ላም ወስዶ አንድ ሰው በትክክል እንክብካቤ ሰጥቶ ትሪት ካደረገ አንድ ተቋም አለው ማለት አንድ ልጁን ማስተማር ይችላል። በነገራችን ላይ ለእንትን ብቻ አይደለም፣ ለቤት ፍጆታ ምናምን ብቻ አይደለም። የአይቤ ሽያጩን ማስላት እንችላለን። ቀጥታ ወተት መሸጥ ይቻላል። ያ ነው። ሁለተኛ ትውልድ ቀረጻ ላይ በተለይ እኔ ሁሌም እንደሚለው ልጆች አእምሮአቸው ብሩህ የሚሆነው በጣም ታለንት ሊሆኑ ተሰጥኦ ያላቸው ልጆች ሊወጡ የሚችሉት አንዱ ፊድ ኒውትሪሽን ነው፣ ምግብ ነው። ወተት ተጠቅሞ ያደገ ልጅና ወተት ሳያገኝ ያደገ ልጅ ጭንቅላታቸው እኩል አይደለም። ዋቴቨር የትኛም ነገራቶችን የሚወስዱበት፣ የሚገነዘቡበት፣ የሚያዩበት፣ የሚመራመሩበት ወይ እኩል አይደለም። ምክንያቱም የቀነጨሩ ህፃናት ተሻግረው አድገው ሀገር ሊመሩ ህዝብ ሊያሻግሩ አይችሉም። በልጅ ወተት ያገኙ ባላንስ ዴት ያገኙ ህፃናት አእምሯቸው ብሩህ ነው። ቢማሩ ይገባቸዋል፣ ቢቀሩም ይገባቸዋል። በዚህ ልክ ኤክስቴንሽኑ መስፋት አለበት። በአጠቃላይ በዚህ ንቅናቄ የተሳተፋችሁ አካላት በሙሉ እያመሰገንኩኝ የስልጤ ዞን
የግብርና መምሪያ ምክትል ኃላፊ እና የእንስሳት ዘርፍ ኃላፊ አቶ ነገሽና ወደዚህ ያብዛለው መልእክት እንዲያስተላልፉ። مبروك بانان بولچامو مبروك بانان دغلايامو ابي 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 قومسا ابي 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 قومسا